ነበረ። አንቺ በ16 ዓመትሽ ወንድ ታቂ ነበር ማለት ነው? በ14 ዓመት ያቅ ነበር። ክርስቲያናዊ ነው ያንተ ትልቁ ችግር ይሄ ነው። ክርስቲያናዊ ማለት እዚህ ውስጥ አሁን ጴንጤ ያለ እዚህ ውስጥ ተሰልፈው እጃቸውን እያወጡ ላይ ላይ ለላ መሐመድ ረሱላህ የሚሉት ምዕመኖቻቸው አያሳስባቸውም። የተሰበረ ዜና አምላክ ለኔ ሽንት ቤት እስከ መግባት ድረስ እኔ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለም። እናንተ የኢየሱስ አምላኪዎች ጥያቄ አለን አሉ። ከበላህ ጠጣ ምን ይከተለዋል? ካካ ምን አለ? ካካ። የሚገርመው ደግሞ ይሄ ነው። አምላክ ሰው ሆኖ መጥቶ ለኔ ካካ እስከ ማለት ድረስ ነው የወደደኝ። አስተግፊሩላህ አልዓዚም። አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ? ካና የእኩላን ጣዓም አለ። ምግብ እኮ ይበሉ ነበር። ምን ማለቱ ነው? አላህ ስብሓነሁ ወተዓላ ሌላ ይከተላቸዋል። እንዴት ጌታ ነው ትላላችሁ? ኢብኑል ቀይም ንግግራቸውን ሲጨርሱ ምን አሉ? ተዓላ አላህ ከዚህ የራቀ ነው። ስለበላ ስለጠጣ አምላክ አይሆንም ካል አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። የምግብና የመጠጥ ስርዓቶች ሰውነቱ ላይ ተጭነውት ከሰዓታት በኋላ ያንን ተከትሎ የሚመጣውን ነገር እንዲፈጽም የሚያስገድዱት አካል እንዴት ነው ታዲያ አምላክ የሚሆነው? አምላካችሁስ ካሉንስ ፈጣሪ አምላካችን አላህማ ፍጡራንን መጋቢ እንጂ ተመጋቢ የሆነ ጌታ አይደለም። ፍጥረታትን ይመግባል፣ ለራሱ ግን የሚመገብ አምላክ አይደለም እንላለን። ነሳራዎች ከቀጠፉበት ሰዩስአሉ ኩሉን ዐመ ፍተራሁ ከቀጠፉት ነገር ነገ ይጠየቃል። ነገራችሁ ላይ ፕሮቴስታንት የሚሉ ነው የሚያስጨንቃቸው። እስልምና ላይ ቀኑ ሙሉ ሸማቾች የተሰለፉ ይመስል ተሰልፈው እጃቸውን እያወጡ ላይ ላይ ለላ መሐመድ ረሱላህ የሚሉት ምዕመኖቻቸው አያሳስባቸውም። ወደ ፕሮቴስታንት የሚመጣ ነው የሚያሳስባቸው። ኦኬ፣ ወደ ፕሮቴስታንት የሚመጣ በየቀኑ እጃቸውን እያወጡ ሻዳ የሚይዙ ኦርቶዶክሶች ግድ የላቸውም። ፕሮቴስታንት ከሆነ ግን ያው ግድ አለው። የሞተው ታዲያ ምኑ አምላክ በሰው ነው የሞተው። የሚሞት የሚችለውም ሰውነት እኮ ሰውነቱ ነው የሞተው እንጂ አምላክ አልሞተም። አምላክ በሰውነት ነው የሞተው እንጂ አምላክ አልሞተም። አልገባኝም። እሺ ማስረጃ አንተ እሺ እንዴ ኢየሱስ ምን እኮ ነው? ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ምን ይላል? እርሱ በስጋ ተገለጠ፣ በመንፈስ ጸደቀ፣ በሐሳብ ተሰበከ፣ በዓለም ታመነ፣ በክብር አረገ ይላል። አምላክ በምን ተገለጠ? በሰውነት ተገለጠ፣ በስጋ ተገለጠ። ስለዚህ የማይታይ ነገር በሚታይ ነገር ተገለጠ ማለት ነው። የሚታየው ነገር ይታያል፣ የማይታየው አይታይም ማለት ነው። ለምሳሌ ኦክሲጅን አይታይም። ምሳሌ ነው የምሰጥህ፣ ደግሞ እንዳታገናቸው። ምሳሌ ሙስሊሞች አትረዱም እና በደንብ አስተውለን። አሁንም ለምሳሌ ቀጥታ ስለምትተረጉሙት ማለት ነው ምሳሌ ነው እየሰጠው ያለው። ምሳሌ ለምሳሌ ኦክሲጅን አይታይም፣ በእቃ ውስጥ ስትይዘው ይያዛል። ምን ይሰራል ስትባል ኦክሲጅን ትላለህ፣ ግን ኦክሲጅኑን አያዝከውም፣ ያዝከው እቃው። ስለዚህ የማይታየው ነገር በሚታየው ነገር ተገለጠ ማለት እንጂ የማይታየው ነገር መቼም አይታይም። ስለዚህ አምላክ ሊታይም ሊሞትም አይችልም፣ ግን በሚሞተው ውስጥ ተገለጠ ማለት ነው። መለኮት ይሞታል አይሞትም? በጌታ በኢየሱስ ስም አንተ ጆሮ ጤነኛ ነው? ግን 15 ጊዜ እኮ ነው አምላክ ይሞታል እንዲገባኝ አድርጋ አስረዳኝ። 15 ጊዜ እኮ ነበር እንዲገባህ እኮ ከመንገር በላይ ምን ላድርግ? 15 ጊዜ ነው የነገርኩህ አምላክ አይሞትም እያልኩ በተደጋጋሚ መልሰህ ትጠይቀኛለህ። እሱ አምላክ እየሰማህ ነው ያለው ወይ? ሰው ነው የሞተው ማለት ነው እኮ ማለትኛ። አምላክ በሰው ነው የሞተው። አምላክ በሰው ነው የሞተው እኮ እሱን ተው አንተ፣ እሱ አታገናኘው። ብራዘር አንተ የምትፈልገው ነው እኔ የምመልስልህ። እኛ የምናምነው እንደዛ። እሺ እኛ ምናምን አይደለም የምትፈልገው እኮ የምታምኑት ማስረጃ ሊኖር ይገባል። ማስረጃ ሰጠው እኮ አንደኛ ጢሞቴዎስ ምዕራፍ 3 ላይ ኢየሱስ በስጋ የተገለጠ አምላክ ነው ይላል። ስለዚህ በስጋ የተገለጠ አምላክ ነው፣ በመስቀል ላይ ሞተ ይላል። ስለዚህ በመስቀል ላይ ሲሞት አምላክ ኢሙዋቲ ነው ይላል መጽሐፍ ቅዱስ። ይኸው አንተ ያነበብከው አምላክ ሊሞት አይችልም፣ ሰውነት ግን ሊሞት ይችላል። ስለዚህ አምላክ በሰውነት ሞተ ማለት አምላክ ይሞታል፣ አምላክ አይሞትም ማለት ነው። በስጋ ስላሴን ፎቶ ስለው 3 ፂም ያላቸው ሽበታም እግዚአብሔር የተባረከው ይሄንን ትምህርት ገደል ከተውታል። እንዴት
ስላሴ ሶስቱም አካላት ሰው ሆኗል ወይ? ሰው የሆነው ማን? አንዱ አካል አይደል? ስለዚህ አንዱ አካል ነው ሰው የሆነው። ስላሴ ግን በባህሪ ስንት ናቸው? መልሱ። አንድ ናቸው አይደል? የአብ ባህሪ፣ የወልድ ባህሪ፣ የመንፈስ ቅዱስ ባህሪ ስንት ነው? አንድ ከሆነ እንግዲህ ታዲያ ወልድ ከአብ የተለየ ባህሪ ከሌለው፣ ከመንፈስ ቅዱስ የተለየ ባህሪ ከሌለው ወልድ ሰው በሆነ ጊዜ የማን ባህሪ ነው ሰው የሆነው? እየሳቃችሁ ነው የተወሰነ። የማን ነው? የእግዚአብሔር። ስለዚህ አብ በባህሪው ሰው ሆኗል ማለት ነው። አዎ እያላችሁ ነው። ጥሩ። ስለዚህ መንፈስ ቅዱስ በባህሪ እያላችሁ እንዴት ነው? ስለዚህ ሶስቱም ሰው ሆኗል። ያሰኛል አያሰኝም? ያሰብ አሁን የጠቀስኩት ያሰኛል አያሰኝም? ያሰኛል አይደል? አሰኝቷቸዋል። እንደማያሰኝ ልንገራቸው። እኔ ደግሞ ምንድነው ቁላው ነው እንደሚለው እና ታዲያ ይሄው አቋው ተመስገነው ነው እሺ እኔ ምን ላድርግ ታዲያ? ጥቅሱ ደግሞ ኦሪት ዘዳግም ምዕራፍ 23 ቁጥር 1 ነው። እሺ አሁን እሱ አይደለም እኮ የሚገርመው በነገራችን ላይ ላንብብልህ አንዴ ዳሽ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይገባም ምናምን። እሺ ከዛ ለምንድን ነው የማይገባው? ስለተቆረጠ ቼክ እያደረጉ ነው የሚያስገቡት። አንድ ሁለተኛ ዲቃላ ወደ እግዚአብሔር ጉባኤ አይገባም እስከ ምናምን 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይገባል ምናምን። እሺ ምን አጠፋ እሱ? ዲቃላው ምን አጠፋ? አማክሯቸዋል? ያደረገው ነገር አለ? ምን አደረገ? እሺ አሁን ለምን ያው ፍትሃር እዚህ ጋር ከስር ኮሜንት ላይ በሙሴ ህግ የነበረ ህግ ነው ምናምን እያሉ አንዴ ቆይ አንዴ እባክህ አንዴ ይሄንን እናንብብ አንዴ። ለምሳሌ እሺ የትኛው መሰለም እናንብብ? ያው ማሌ ዘሰለሞን ምዕራፍ 5 ላይ ነው ያለ ነው። በጣም እንግዲህ ይቅርታ እንግዲህ ለማነበው ነገር እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው። ኧረ አዳምጣለሁ። እኔ ተኝቻለሁ፣ ልቤ ነቅቷል። የውዴ ቃል ነው፣ እሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ አላት። በሌሊት ቀሚሴን አወለቅኩ አለች። ከዛ እሷ እንዴት እለብሰዋለሁ? እግሬን ታጠብ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለሱ ታወከ። ኧረ ጉድ ፈላ። ለውዴ ከፍትለት ዘንድ ተነሳሁ አለች። እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ። ከርቤ ጣቶቼ ፈሳሹን ከርቤ አንጠባጠቡ። ኧረ ጉድ ፈላ። ለውዴ ከፈትኩለት፣ ውዴ ግን ፈቀቅ ብሎ አልፎ ነበረ። ኧረ ማኔ ምን እሺ ነው? እኔ አሁን ከይቅርታ ጋር አሁን ይሄ ያው ጥቅሱን ያዘው መኃልየ ዘሰሎሞን ምዕራፍ 5 ከቁጥር 2 ጀምሬ ነው ያነበብኩት። አንብብ። ከዛ ደግሞ ምዕራፍ 7 ደግሞ ባስ ያለው ደግሞ ይመጣል። ምን ይላል? እንደዚህ ከተባባሉ በኋላ አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው፣ ዳሌዎችሽ በአንጥረኛ እንደተሰሩ እንደ እንቁዎች ይመስላሉ። እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። አስበው፣ በአበባም እንደታጠረ ነው። ሁለቱ ምንድነው የሚለው? እስቲ ሁለቱ ቁጥር 4 ላይ ሁለቱ ምን ይላል? ሁለቱ ጡቶች አንቺ እሷ ጠላት ስለሽ እንደርሽው። እሺ ሁለቱ ጡቶችሽ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። አይኖችሽ በሐሴቦ ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቀርሜሎስ ተራራ ምንድን ነው? እኔ ያልገባኝ ነገር ምንድን ነው? ታስረዱኛላችሁ? እነዚህ ነገሮች አሁን ያሰበብኳችሁ ማለት የአምላክ ቃል ነው ይሄ ሁሉ ይሄ ኮሆስት ስለሆነ ገዝታ መቀበል አይችልም። ኮሆስት ስለሆነ ገዝታ አይቀበልም። እንዴት ነው ማለት